ሃይሚን ሳስብ ያሳለፍናቸው ጊዜዎች ይመጡብኛል። ያ ሁሉ ነገሮች እብድብድ እየተጫወኩኝ ካንቺ ጋር ካላደርኩ ምላቸው ነገሮች ምናምን የሃይሚ ቤት ጋር ማለት የሃይሚ ቤት ላይ አብራችሁ ብትኖሩ ብዬ አስባለሁ እንደኔና ፈጣሪ ያውቃል። ብቻ እስቲ ጸሎት አድርጉልን። እኔም ልቦና እንዲሰጠኝ ሁሉም ሰው ልቦና እንዲሰጠው ምናምን ጸሎት አድርጉልን። ሰው ያልፋል አይደል? ተጋብቶም ይፋታል፣ ልጅ ወልዶም ይለያያሉ ምናምንና በቃ ሁሉም ነገር ምን ይሆናል። እሺ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ የጨረቃ ፋሚሊዎች ግር እንዳይላችሁ ያው እየዞርኩ ምናምን ሰው ቤት ኢሊ ዛሬ ምን የት ገባ ምናምን እንዳትሉኝ ዴቭ ወንድማችን ጋር ነው የመጣሁት። ያው ዴቭ ታውቁታላችሁ ከነው ዊና ጋር ኤሎ ምናምን ኦልሞስት ስንት አመት ከምናምን ሆነናል ከተዋወቀን። በጣም ምርጥ ልጅ ነው፣ በጣም ምርጥ ጓደኛዬ ነውና ዴቫ ቤት ነው የመጣሁት። ዴቫን ሳየው ከነው ዊናም ጋር ከጓደኞችም ጋር በቃ አብራ ትላለችና እንግዲህ እኔ እዚህ እስካለሁ ድረስ ባለፈውን ብያችሁ ነበርና ይሄንን ቻናል ደግሞ አሁን ኦልሞስት 5000 ምናምን ሰብስክራይብ ነው ያለው። ይሄንን 5000 ሰብስክራይብ ወደ 10000 ከፍ አድርገን አስደስተነው እንሄዳለን። ባለን አጋጣሚ ባገኘነው ክፍት ታይም ሁሉ የምንወዳቸውን ሰዎችን በቃ እየተባባለን እየተያያዘን እንቀጥላለን ብዬ ተስፋ አደርጋለሁኝ። እናንተ ደግሞ የኛ ቅን ቤተሰቦች የምትታወቁት በቅንነት ነው አይደል? የጨረቃ ፋሚሊዎች ሰውን ማበረታታት ትወዳላችሁ፣ ሰው ደስ እንዲለው ትወዳላችሁ። ዴቭን ታውቁታላችሁ። በዛ ላይ የኛ ጓደኛ ነው፣ ከኛ ጎን ያለ ነው። ስንቸገር አብሮ የሚቸገር ነው። የሆነ ነገር ስንፈልግ ለኛ እንዲያደርግልን ነው የሚያደርግልን ልጅ ነውና ታውቁታላችሁ። እና እንዳልኳችሁ የእናንተን ቅልብ በቃ ፈጣሪ ያቀይረው እንጂ ገና ብዙ ታሪክ እንሰራለን። በእርዳታውም ሰው የምናገዝ ሰውን የምናበረታታ ስንል አለን ትሉናላችሁ። አዎ ይመቻችሁ። በቃ ዛሬ ደግሞ አሁን እንዲህ በማወራበት ታይም እንግዲህ 10000 እየገባ እየሄደ እንደሚሆን ተስፋ አደርጋለሁኝ። ሰብስክራይብ ያላደረጋችሁ ሰዎች ትኖራላችሁ። ሰብስክራይብ አድርጉትና ይሄንን ቅን ምርጥ ልጅ እናበረታታው። በጣም ጎበዝ ነው፣ ይጥራል። ቲክታክ ላይ ደግሞ ከሚገባው በላይ ያሳቀን ነው አይደለ? የምታውቁት ከሆነ ዳዊት 21 ዴቭ 21 ምናምን የሚል አካውንት ነው ቲክታክ እና በቃ ሽንት በሽንት ነው የምትሆኑት። እኔ ሁላ ሲደብረኝ እዛው አስገብቼ ነው ምናምን እና እየገባችሁ አበረታቱት። በቃ ዘንድሮ ብዙ ታሪክ እንሰራለን ብለን ተስፋ እናደርጋለን። ከእናንተ ጋር ብዙ የምንሄድባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ። ብዙ የምንደርስባቸው ቦታዎች እንዳሉ ተስፋ አደርጋለሁ። እድሜና ጤና ይስጠን እንጂ ለብዙ እናቶች እንደርሳለን ብዬ ተስፋ አደርጋለሁኝ። እናት አባቶቻችን የቻልነውና እክል በቃ ተፍተፍ እያልን እንግዲህ ከእናንተ ጋር እየተጋገዝን ብዙ ቦታ እንደርሳለን ብዬ ተስፋ አደርጋለሁኝ። ዋናው ጸሎት ነው፣ ጸሎት አድርጉልን። ብዙዎቻችሁ ደግሞ ቴክስት እየላካችሁልኝ ነው። ያንተና የሃይሚ ነገር ኧረ በእናታችሁ ምናምን እያላችሁኝ ነውና እኔ እንዴት ብዬ ልንገራችሁ ቤተሰቦች፣ በጣም ስለጨነቀኝ ነው ማለት በጣም በቃ የሚደብር ሙድ ውስጥ ነኝ። አሁን እንዲህ ፈታ እያልኩ እየሳኩና አመጣለሁ እንጂ ሃይሚን ሳስብ ያሳለፍናቸው ጊዜዎች ይመጡብኛል። ያ ሁሉ ነገሮች እብድብድ እየተጫወኩኝ ካንቺ ጋር ካላደርኩ ምላቸው ነገሮች ምናምን በጣም ፕራንክ የምንደራረጋቸው ነገሮች፣ በትምህርት የምንፈታተናቸው ነገሮች ይመጡብኛል። ብዙ ነገር አይ ቲንክ እነሱም ይመጡባቸዋል ብዬ ተስፋ አደርጋለሁኝ። የተገናኘንባት ቀን ትዝ ትለኛለች፣ እየተሽኮረማመምን ምናምን በጣም ትዝ ይለኛል። እግዚአብሔርን ገና ጭጬ እያለን ሳጎርሳት አብሶ የጉርሻውን እኮ አረሰውም፣ ግን ምን ላደርግ በቃ ህይወት እንዲህ ናትና እሷን ደስ የሚያሰኛት ነገር ስለነበር በጣም እየታገለች ነበረ እኔና እሷ እንድንለያይ አይደለ? በጣም በቃ እየጣረች ነበረ። ደስተኛ ያደርገኛል ብላ ያሰበችው ነገር ስለነበረ በቃ የፈለገ ማለት ያለችበት ስሜትን ተረድቼ ምናምን ነው በቃ ይሄንን ውሳኔ ወሰንኩት። እኔንም ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ብሩክ ቆርጦለታል ምናምን የሚባሉ ነገሮችም አያለውና ብቻ ፈጣሪ ወደፊት ብዙ ነገር ያሳየን። ከዚህም በላይ ሰው ያልፋል አይደል? ተጋብቶም ይፋታል፣ ልጅ ወልዶም ይለያያሉ ምናምንና በቃ ሁሉንም ነገር ምን ይሆናል። እሺ በቃ እናንተም በጸሎታችሁ ያሰባችሁ ነው አውቃለሁኝ። ምክንያቱም ከብዙ ፈተናዎች እያመለጥኩ ነው በቀላሉ፣ ከብዙ ችግሮች በቀላሉ እየወጣሁ ነው። ብዙ ነገር እያሳካው ነው። በጣም ደስ የሚሉ በእኔ እድሜ የሚከብዱ ነገሮችን እያሳካው ነውና እየጸለያችሁልን እንደሆነ ደግሞ በቃ ይሄ ነው ማሳየው አይደለ? በቃ ይሄ ነው በእውነት የእናቴንም ደስታ አይቻለሁኝ።
እግዚአብሔር ይመስገን። እሱም ከእናንተ ጋር መሆኑ ደስ ብሎኛል። እናንተንም በቻልኩት አቅም ለማስደሰት እሞክራለሁኝ። በቃ ሁሌ እጠራለሁ ምናምን በቃ ለበጎ ነው ሁሉም ነገር። በቅርብ ሁሉም ነገር መስመር ይዛል ብዬም ተስፋ አደርጋለሁ። እኔም የማደርጋቸው ነገሮች አሉ። እነሱን ካደረግኩኝ በኋላ በቃ ፈጣሪ ያውቃል። ብቻ እስቲ ጸሎት አድርጉልን። እኔም ልቦና እንዲሰጠኝ ሁሉም ሰው ልቦና እንዲሰጠው ምናምን ጸሎት አድርጉልን። በቃ እናንተንም በሰላም ለሀገራችሁ ያብቃችሁ ምናምን። ብዙ አላወራባችሁ ይባስ እንትን ነው መቀስቀስ ነው የሚሆነው። እኔንም ውስጤንም እየቀሰቀስኩ ስለሆነ ነው ወደ ድሮ መለስና በቃ አይምሮ እየተጫወተ ነው ከሀይሚ ጋር ወደ ድሮ ተመልሼ ምናምን እና በቃ እንትን አልበላችሁ። ዋናው ቁም ነገር ግን ይህንን ቻናል ዴቭ ቲዩብን ማለት ነው የዴቭን ቲዩብ እንድታበረታቱት ነው ልማጸናችሁ ነው የመጣሁት። የኛ ውድ ቤተሰቦች 10,000 እንደሚገባ ተስፋ አደርጋለሁኝ። አሬ ይገባል ሲጀምር በጣም ነው የሚገባው። ብርግድግድ ብሎ እንደሚገባ ተስፋ አደርጋለሁ። ምክንያቱም በጣም ጥሩ ልጅ ነው፣ ቅን ልጅ ነው፣ ለሰው ጥሩ የሚያስብ ልጅ ነው፣ ምርጥ ጓደኛችን ነው እና እንደዚህ አይነት ሰው ደግሞ ፈጣሪ በጣም ያግዘዋል። ስለሚያግዘው በቃ የእናንተንም ልብ ያራራልን። አሜን ነው የሚባለው። ብቻ ይህ ቻናል ዛሬ 10,000 ገብቶ እንደሚያደርስ ተስፋ አደርጋለሁኝ። ኦልሞስት 5,000 ሰብስክራይብ ነው የቀረው። እንግዲህ ዴቭ እንደሚደሰት ተስፋ አደርጋለሁኝ። ጠርቼዋለሁኝ፣ ይመጣል። ሌላ ጊዜ ዝም ብለን ለጨዋታ ለድምቀት አብሮ ምሳ ለመብላት ምናምን ነው የምንገናኘው እና ዛሬ ደግሞ ድንገት እንዲህ ካሜራ ደቅኜ ሲጠራው ምን እንደሚል አብረን የምናየው ይሆናል። አብረን እናያለን። የዊና ምርጥ ወንድማችን ነው፣ የኤላም ምርጥ ወንድም ነው። በቃ እዚህ ብታጀራ አብዛኞቻችን ምርጥ ወንድም ነውና እየደከመኝ ነው ፋሚሊያንስ ከእንትኔ እያወራሁ ስለሆነ ነው። በጣም ስለምወደው ነው እግዚአብሔር እና እንትን በሉት እሺ፣ በእናታችሁ በቃ ፎ አድርጉት። በእውነት እናስደንግጠው እስቲ። የጨረቃ ፋሚሊ በየሄድንበት ማንነታችን ነው እያሳየን ያለ ነው። ማንነታችን እኛ ግብዶች ነን። እኛ ማንንም እንደማንሰማ ማሳየት አለብን። እንዴ ጨረቃ ፋሚሊ ማለት አለበት፣ ወጥቶ ማመስገን አለበት። 10,000 ገብቶ የጨረቃ ፋሚሊ ይለያል ምናምን ማለት አለበት። ስንቱን አስብለናል እስካሁን በጣም ብዙ ሰውን አስብለናል። አሁን ደግሞ ወደ ዴቭ ተጠግተናል፣ ጠጋ ብለናል። ዴቭን የምናስደነግጠው ይሆናል። እንግዲህ ደግሞ ያው የጨረቃ ፋሚሊ አቅማችን የታወቀ ነው። በጣም ፓወርፉል ነን። ያማን ዛሬ ዴቭ 10,000 ይላል፣ ይቀወጣል። ዴቭም እንግዲህ ይህንን ቪዲዮ ስታየው በጣም አከብራለሁ፣ ወዳለሁ። 10,000 የምትገባ ከሆነ የጨረቃ ፋሚሊ እንደሚያስገቡ ስለምተማመን ነው በኮንፊደንስ እንዲማወራውና በጨረቃ ፋሚሊ ስም የጨረቃ ፋሚሊ 10,000 አመሰግናለሁ ብለህ ኬክ አሰርተህ 10,000 ከገባ በኋላ ቪዲዮ ሰርተህ እንድትመጣ ፈልጋለሁ። እንደምትመጣም ተስፋ አደርጋለሁ። ምክንያቱም የጨረቃ ፋሚሊ ሊመሰገን ይገባል እና እነሱ በቃ እንደዚህ በቀኝ ነው የሚባለው እንደዚህ ነው ናቸው። በቃ ደብሊው የሆነ ፋሚሊ ነው እና እነሱን እንደምታስደስትም ተስፋ አደርጋለሁኝ። ቲክታክ ላይ ሁሉንም ሰው ነው የምታዝናነው። ዩቲዩብ ላይም እንደዛ ከቻልክ በቃ በፈለከው መንገድና ግን ፋሚሊው እንዲደሰት ፈልጋለሁ። በጣም ብዙ ጫና ያለበት ፋሚሊ ነው። የቤተሰብ ጫና አለ፣ ልጅ ያለው ሰው አለ ምናምን ብቻ የቤተሰብም ናፍቆት አለ። በጣም ብዙ ጫና ያለበትን ፋሚሊ በቻልኩ አቅም በፈገግታ እንድታራጨው ፈልጋለሁ። ፈገግታውን ቅውጥ አድርገህ በጸዴ ቪዲዮዎች እንድትመጪ ፈልጋለሁ። እኛ አባቴ እንግዲህ ካሁን እንኳን ደስ አለ ልበል። እኔ በጨረቃ ፋሚሊ ስለምተማመን ጌታዬ ወይ በቃ አድርጊው። እንዲህ በኮንፊደንስ አውርቼ ግን ፋሚሊዎች መግባት የለበትም ይሄ ልጅ አለበት። በቃ እንደሚገባ ተስፋ አደርጋለሁኝ። በጣም ወዳችኋለሁ። በጣም አከብር ኧረ ጉዴ ፈላ ጀመረኝ በሽታዬ። በጣም አከብራችኋለሁ። እሺ ይመቻችሁ። በሰላም ለሀገራችሁ ያብቃችሁ። እንግዲህ አዲሱ ቤታችን ላይ የማዘሯ ጋር ምናምን ቡታጀራ የምትመጡ ከሆነ ሜቢ ቡና ተፈልቶ ተቀውጦ ምናምን ለካ ሀብቴ ገባበት ተብሏል። ሀብቴ በቃ ቀውጦ ምናምን አዲሱን ቤት ያስመርቃችኋል በቡና በብዙ ነገር። እንደ ቤታችሁ አዲሱ ቤታችን ይመቻችሁ። በቃ እናንተ ግን በቃ እየተናገርኩ ነው በየቪዲዮ በጣም የምትገርሙ ፍጥሮች ናችሁ። እግዚአብሔርን በቃ የሰው ደስታ ምናምን በቃ ያስደስታችኋል። ይሄ ነገር ከአይምሮ ሊወጣ አልቻለም። ከልባችሁ ደስ ብሏችሁ ያላችሁን እንትን እያሳያችሁኝ ነበር እና በቃ ምርቃታችሁ ደርሶኛል፣ ሁሉም ነገር ደርሶኛል እና እግዚአብሔር ያክብርልኝ። ጎንበስ ብዬ ቀና ልበልላችሁ ለእናንተ እና 10,000 ያስገብቶ ወዳችኋለሁ። ዴቭ እስኪመጣ እንጠብቀው። እስከዛው ግን ሰብስክራይብ፣ ደውሏ ምልክት፣ ላይክ ምናምን አድርጉ። ፒስ
ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀንስተን ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ። እዩትስ ኩር እንሽልሽ ብራዘራይ ቪዲዮ እንዳለ አላወኩም። አይገርምም? ካሜራ ምን ላድርግ? ቅድምም እያልኳቸው አልነበር? እዚህ ከካሜራ ጀርባ ነው ምሳምን። ታፍራለህ አንተ። ታውቁታላችሁ አይ ልጅ የነ ቶሎ ቤት በዛ ጋር ነው ያለው ልጅ ቲክታኩ ይገላችኋል። አይ አንቺ እንዴት ነሽ? ምንድነው ይዘው የመጣው ደግሞ? ቆይ አሁን አላውቅም እንዴ የኔ ስጦታ መጥቻለሁ። ለማን ይመስላል? እኔ አላውቅም። ለማን ገምት። እኔ እፈልጋለሁ ነው ያልኩት። ስጦታ አምጣን አልኩኝ እናው ግን ያው ዝም ብዬ በባዶ እጄ ከመመጣ ይደስደስ እና ለኔ ነው ደስታ ለኔ ነው። ኧረ በእናትህ አሰክሰኝ ልበል ለአንተ እኔ ደስ ይለኛል ቢሆን ደስ ይለኛል። እሺ አንድ ነገር ልንገርህ በቅድሚያ ይሄ የምታየው ቪዲዮ እዛ ጋር የተደቀነው ካሜራ ማለት ነው አንተ ቻናል ላይ ነው የሚጫነው። 10,000 እንደምትገባ ተስፋ አደርጋለሁ። ፋሚሊዎች ደግሞ ቃል አስገብቶኛል። ሰው አብረን እናግዛለን ምናምን ብሎኛል። ከዚህ በፊት ታሚ ጋር ሄደን ምናምን ትዝ ይላችኋል ጫማ ፏ ብለን ምናምን ስንመጣ እዛ ዴቭን እንዴት 10,000 አናስገባም ጓደኛችን እያልኩኝ ነበርና ዴቭ ይሄ ቪዲዮ አንተ ቻናል ላይ ነው የሚጫነው። እንግዲህ ሰብስክራይብ ዲች እንደምትገቢ ተስፋ አደርጋለሁ። መልእክት አስቀምጬልሃለሁ መልእክት አስቀምጬልሃለሁ በቪዲዮ ግን በአካል ደግሞ እነግርሃለሁ። ምክንያቱም የኛ ፋሚሊ ለኛ ጠበቃ አይደሉ፣ እኔ ደግሞ ለነሱ ጠበቃ ነኝ። ገብቶሃል? አልሰማም በእነሱ ከመጣብኝ። ግን ምን አለ መሰለሽ ዴቫ አሁን የጨረቃ ፋሚሊን ስናጋራክ ስናካፍልክ የጨረቃ ፋሚሊ እንዳለ መደሰት አለባቸው። ቲክታክ ላይ ህዝቡን ሁሉ እንደምታስደስተው ዩቲዩብም ላይ መተ የጨረቃ ፋሚሊ በቃ ጥርሱ ግፍ እስኪል መሳቅ አለበት፣ ወዱ እስኪቆስል። ገብቶሃል አይደል? ታረጋዋለህ ውዲዲት 10,000 ከገባሽ ደግሞ የጨረቃ ፋሚሊ አመሰግናለሁ ብለ ቴንኬሽን ኬክ ቁርሰ ኬክ ላይ አጽፈ ጨረቃ ፋሚሊ ታመሰግን ደስ ይለኛል። አረጋዋለሁ። እሱንም ታረጋለሽ። በቃ ምንድነው ይግባይ ልጅ 10,000 ገብተሻል። በቃ አሁን በቃ እንደዛ ካረክልን ኬካችንን ከፋሚሊዎቻችን ጋር እንበላለን። ይቀወጣል። ይመችሽ አባቴ ትቻለሽ አንቺ እና ፋሚሊ አበረታቱት። ምን ተሰማ ግን? በእውነት እኔ እንደዚህ ቪዲዮ ደቅነ የምጠራኝ አልመሰለኝም ነበረ፣ ግን ደስ ብሎኛል። በጣም ስላገኘው ደስ ብሎኛል። በጣም ነው የምወዳቸው ፋሚሊዎችን። አንተን በጣም ማከብረ፣ ሀይሚንም በጣም ማከብራት የምወዳት። ስጦታ እንግዲህ ይዤ የመጣሁት በዚህ አጋጣሚ ለአንተና ለሀይሚ ነው ይዤ የመጣሁት። ስጦታ ለኔና ለሀይሚ፣ ስጦታ ለአንተና ለሀይሚ በዚህ አጋጣሚ ለባዘር የሰራው ቤት እንዲሁም ምን ተኛል አለ እየሰማሁ እኮ ገርመኛል እኮ ነው በእውነት ደስ ስላለኝ ነው በጣም። እና እዚህ ደስታ የማዘር በረከት ስጦታ ይዞ እየመጣ ተመስገን ተመስገን። የመጀመሪያው ሰው ነኝ ስጦታ የመጀመሪያው ሰው ነኝ ከቤቱ በኋላ ለኔ ተሰጠኝ። እኔ እየሰጠው ነው ለኔ ተሰጠኝ። የመጀመሪያው ሰው ነኝ ለሱ ተሰጠውና እቺን ስጦታ ልክፈተው እንካሽ ከፈታ ከፈታ ያመጣውማ እኔ በጨረቃ ፋሚሊ ፊት ነው የምከፍተው። ይከፈት ምንድን ነው ከፍተው ብናይ ይሻላል። ምን ይመስላችኋል? ገምቱ እስኪ ያ ጀማ ወረደ ለሸፈን ሙሉ ሳይታይ አረረረረ ፋሚሊ ይሄ እንዳይጣል እዚህ ጋር ይሁን። አረረረገረገረግ አንቺ ግን ቀርሜ ነኝ ሰላም ልበል። ያበደ ነው ለእናንተ ከማሳየት ይበል ጉርዳስ ትችያለሽ። ማርያም ያምራላ። ለኔና ለሄሚ ነው። ይሄኛው ያንተ ነው፣
ይሄኛው የሀይሚ ነው አውቃለሁ እኮ እኔ ትንሹን አስራለሁ። ይታያል ካሜራማን ይታያል። ይኸው ለእኔና ለሀይሚ ለቅመሟ ሰዓት ተሰጥቶናል። ማች እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ያምራል፣ በጣም ያምራል። በእውነት ቆንጆ ሰዓት ነው። ቆንጆ ሰዓት እጅ ልክ ባላቅም ያው ታጥበዋለህ ከፈለግ። ግን ይሄ ነገር ዞላ ጋር ነው ያየሁት ትላላችሁ። ጊፍቶስ ዞላ ጊፍት እንግዲህ መስጠት ነበር እያልኩ ነበር ለአጀሬት ድሮ እያልኩ ግን ከዛ ነው። አዎ ከዞላ ጊፍት ነው። ዞላ ጊፍታችን እኮ ቡታጀራና ደመቀት ይመች። ቴንክ ዩ ብራዘር። ኖርማል ይኸው እንግዲህ እኛ ራሱ ለሰው ሰርፕራይዝ እናደርጋለን ብለን እኛም ሰርፕራይዝ ተደረግን። ደስ አይልም? አድርስልኝ ለያይሚ ኧረ አድርስልኝ። እሺ አደርሳለሁ፣ ችግር የለም። እና ደግሞ ሌላም አለ። ምን ማለት የሀይሚ ቤት ጋር ማለት የሀይሚ ቤት ላይ አብራችሁ ብትኖሩ ብዬ አስባለሁ እንደኔና እርግጠኛ ነኝ ፋሚሊዎችም በጣም ደስ ይላቸዋል ብዬ አስባለሁ። በእውነት ከአንተ ያለን ፍቅር ከአንተ ያለን አክብሮት ሁለታችሁ አብራችሁ አንድ ላይ በአንድ ቤት ብትኖሩ ፋሚሊ አይመስላችሁም? አድርጎ አይደለም አድርጎ እሺ በለኝ፣ እሺ በለኝ። ብዙ ነገር በቃ አወራለሁ። እውነት እሺ በለኝ። ፋሚሊ ፊት እሺ በለኝ። ፋሚሊ ፊት እሺ እኮ ምናምን አይደለም። ዋናውን ፋሚሊዎችም ናቸው። ገብተዋል እኮ በቃ የኔም ልብ ሲሰበር የእነሱም ነው የሚሰበረው። እኔና ሀይሚ ስንለያይ እነሱም ነው የሚከፋቸው። ከስር ጀምሮ ኮትኩተው ምናምን በቃ ከሰው እየተከላከሉን ከጠላቶቻችን እየተዋጉ ምናምን ይዘው ነው የመጡ ናቸው። ታውቃለህ የሆነ ነገር ቢፈጠር እነሱም ይሰማቸዋል። ግን እኔ ሁሉንም ሰው እያስጨነቅን ግን እስከ መቼ እንደምንል ምን እንዲህ ትለኛለህ? መቼና በቃ እንሂድ እኮ እሺ በለኛ። አሁን ያልኩህ አውራሻለሁ፣ ማርያም አውራሻለሁ። በቃ ፋሚሊ እንዲህ ስል ግን እንዳይደብራችሁ እግዚአብሔር። እኔ ያለሁበት እንትን ግራም ያጋባ ነውና አይ ቢሆንም ግን ያለውን ነገር ሙሉ ነገር ተስተካክሎ አንድ ላይ መኖር ብትጀምሩ ቤቱ በቂያችሁ ነው፣ ከበቂ በላይ አስበው። ከዛ በኋላ የምትወልዱት ልጅ የልጅ ሁላ ልታዩበት ትችላላችሁ። ያን ቤት አስበው። ወይ ጉዴ! እሺ ለማንኛውም አበረታቱት፣ ሰብስክራይብ አድርጉት። እናንተ በቃ እንወዳቸዋለን። እንገናኝ ነገ ፈጣሪ ካለ በሰላም ያሳድረን። አሜን አሜን በላንተ አሜን አሜን። በሰላም ያሳድራችሁ እናንተንም አሜን። እንገናኛለን። ይመቻችሁ። የነገ ሰው ይበላል። በቀጣይ ያለውን ነገር አውርቼ እነግራችኋለሁ። ቻው። እሺ ችግር ያበደን እግዚአብሔር ነው። ሾፍ ያለው እኮ እዛ ዞላ ጋር ያበደሽ ነሽ ማለት መች ናግጨኝበት